አስታውሰው ከ80,000 ብር በላይ ለኮሜዲ አውጥቷል። ፕሮፌሽናል በሆኑ ባለሙያዎች ነው የተቀረጸው አዲስ አበባ ድረስ መጣውና ያን ሁሉ ነገር እንግዲህ ስንሰራ እኔ ናዝሬት ነበርኩኝ። በዚህ ደረጃ እንዴት ነው ሰው ኮሚትድ ሆኖ ኢንቨስት የሚያደርገው ያለውን ነገርና ትልቅ ህልም ቢኖረው ነው ማገዝ አለብኝ ብዬ 100% ሙሉ ፎከሴን እንግዲህ ለዚህ ስራ ሰጠው ማለት ነው። እግዚአብሔር ይመስገን የመጀመሪያው እንግዲህ ዓለም አቀፍ ቱር ያደረግነው ያው እንግሊዝ ሀገር ዛሬ እንግዲህ የምናደርገው የኮሜዲ ስራ ነው የሚሆነው። እግዚአብሔር ክብር ምስጋና ይግባው። ኤዲያ አቃጣሪ ነገር ነች። ጀርባን ሲለምጥ ዞራ ደረት ጋሺ ምን እንደመጣይ ለማወቅ እውቀት ሲኖር ጥሩ ነው። ዝም ብለህ ተመተህ ሳታውቀው አይደብር? ምን እንደመጣ ተብለህ ቤት ትጠየቃለህ። ምን ልትል ዶክተር ጋር ሄደ እኔ እንዴት እንደሆነ ውስጥ ጋር መሰለኝ እንገናኛለን ደግሞ ቶሮንቶ፣ ጀርመን፣ ዋሽንግተን እና አካባቢዋ ታስቧል። አዎ እግዚአብሔር ይፈቅድ። ከዛ ቆማለችና አንዴ ብቻ እኔ ከዛ በኋላ ማስታውሰው ማለት ነው እንትን ዳምፔል እግርሽ ላይ ወድቆ ያውቃል። እንዴ ቆመሽ ማለት ነው ዳምፔል እግርሽ ላይ ወድቆብሽ ያውቃል። ሰው ፀጉርሽን አንድ 5 ፍሬ ባንድ ላይ ነቅሎብሽ ያውቃል። ስለዚህ ከራስ ፀጉሬ እስከ ግንጥል ፍሬ የሚባል አባባል ታውቂያለሽ? የሆነ ሰይፍ ከነ እንትኑ ማለት ሰይፍ ታውቃለህ? እንዲህ ሻርፕ ሰይፍ እንደዚህ በዚህ በኩል ከተውት እግሬ ድረስ ሄደን ይመስለኝ በውስጥ ስብለቅ ብሎ የሆነ ሰይፍ ይወጋኝ ነው ይመስለኝ። እኔ ሆነ አልምልም ነዝረት ተራ ነገር ነው። ባይነገራችን ላይ ነዝረት ሰው ነዘረኝ ምናምን ይላል አላው የመጀመሪያ ጊዜ ስትነካ ነዝ ይንዘራ ኤሌክትሪክ ነዝረኝ ሌኮ ኤሌክትሪክ ሌላ ታሪክ ውስጥ ነው። አቶሚክ ቦምብ ውጪ ሆዴ ውስጥ የፈነዳ ነው ይመስለኝ። እኔ እንዴት አድርጌ እንደምገልጸው አላውቅም። እግዚአብሔርን በቃ እኔ ምን ልበልሽ ማለት መኪና የሆነ መኪና ከዚህ ጋር ገጭቶኝ አየር ላይ እየሄድኩ እያለ ከዛ ጋር ደግሞ ሲኖር የመለሰኝ አይነት ስሜት ነው። በቃ እኔ ስሜቱ መብረቅ መጥቶ ያውቃል ነው እንዴ? መብረቅ መጥቶ ያውቃል። ፊሊንጉን ታውቃለህ? መብረቅ መጥቶ ያውቃል። ፊሊንጉን ታውቃለህ? በቃ መብረቅ ማለት ነው መታኝ። በቃ ሸዋንጌ እውነቱን ነው ማለት ይሄ የመጀመሪያችን ኢንተርናሽናል ኮሜዲ ቱር ነው። በርግጥ ሸዋንጌም ከዚህ በፊት ጣሊያን ሄደዋል፣ ስፔን ሄደዋል፣ ስራ ደግሞ ኳታር፣ ዱባይ፣ እንግሊዝ ሀገርም 3 ጊዜ ለንደን መጥቷል። እሱ ራሱ በቃ ዓለም አቀፍ ትራቭለር ሆኗል። አሁን ግን በኮሜዲ ግን ያኔ ታህሳስ 20 ቀን የዛሬ 6-7 ዓመት ጁስ ቤት ቁጭ ብለን ጻፍን። ግዴል ሸዋንጌ ዓለም አቀፍ ኮሜዲያን ሆኗል ቱር አደርጋለሁ። ስለዚህ ማናጀር እኮ የኔና ያንተ ላይፍ አንድ ነው የሚሆነው። ኢትዮጵያ ውስጥ መጀመሪያ ኮሜዲ ድሬዳዋ እንሄዳለን፣ ሐዋሳ እንሄዳለን፣ ባህር ዳር እንሄዳለን፣ አዳማ እንሄዳለን ብለን ወረቀት ላይ ጻፍን።